ለረሱል ለላህ ይመቻል ይሄ በሰበሰ ረሱል ለላህ ማለት ነው ያቺ ረሱል ለላህ ጀማ ሙስሊም ሰላም አለይኩም አክባርኩም አና መውጁዳ بالዱባይ በጣም ትንጫጫላችሁ መጀመሪያ መብትና ግዴታ በደንብ ወቁ ሙስሊሞች ኦኬ ነብዩ መሐመድ ወይም ረሱል ለላህ የሚሉት በቁርአናቸው ላይ ተጻፈ 11 ሚስቶች ናቸው በአንድ ምሽት በአንድ ሌሊት ከ11 ሴቶች ጋር ተገናኝቷል ረሱል መሐመድ የ9 አመት ልጅ ለአቅመ አዳም ያልደረሰች ጋር ግንኙነት ስላደረገ ከ11 ሴቶች ጋር በአንድ ሌሊት ነጋብዬ ስከፍት በሬ የተዘጋ እንግዲህ ረሱላችን መሳደብ እነዚህ ሰዎች አሁንም አላቆሙም እንዲያውም አንዷ ወጣ አና መውጁዳ ዱባይ ያ ሙስሊሚን እስማው እያለች እዛ ቁጭ ብላ በጣም ሚዘገንን በጣም ሚያስጠላ ስድብ የሰው ልጅ እንደዚህ አይነት ስድብ ካፉ እንዴት ይወጣል ምን አይነት አስተዳደግ እንዳደገች አላቅም ሐስቡነላህ ወኒዕመል ወኪል ሐስቡነላህ ወኒዕመል ወኪል እቺን ሴት ስሟት ለረሱል ለላህ ይመቻል ይሄ በሰበሰ ረሱል ለላህ ማለት ነው ያቺ ረሱል ለላህ ማለት ነው አያችሁ ሙስሊም ስትሆኑ መጀመሪያ ሲገቡ ስድብ ነው እንትምርበታል ይሄ በሰበሰ ሽማግሌሽ ማለት ነው የቅርናታም ሽማግሌሽ ማለት ነው ይሄ ሸርሙጣ የሚያራውጥ አይነ ፍጉሩ ያልቀረው ቆማጣው ያልቀረው ረሱል ለላህ ማለት ነው ተግባባን ክብር ከዚህ ይጀምራል ደማስ ለቅሻለሁ ከእንግዲህ በኋላ እሱም ወራለ ጀማ ሙስሊም ሰላም አለይኩም አክባርኩም አና መውጁዳ بالዱባይ በጣም ትንጫጫላችሁ መጀመሪያ መብትና ግዴታ በደንብ ወቁ ሙስሊሞች ኦኬ የእናንተ እኛ ታማልደናለች የጌታችን የመድኃኒታችን እናት ናት ያልናትን ከፍ ዝቅ ስታደርጉ እቺ ካናዳ ላይ ነጭ የሚሸናባት አሳማ ከሚበላ ጋር የምትተኛ ሴት ምጠዋ የሚያጫውታት የኛን በአደባባይ መስቀል ስትበጥሱ ስዕል አድኖ ስትቀዱ የናንተ ምጠዋዎች ናቸው ኡስታዝ የተባሉ አራሞች የቲክታክ አራሞች ዝም ብለናቸዋል ምክንያቱም በእምነት ነገር ስለማንፈልግ ማለት ነው ኦኬ የኛ የምናመልከውን እኛ ታማልደናለች የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ናት ኦኬ እናንተ ኡስታዝ ተነካ ማነው ይሄ ሶያችሁ ረሱል ለላህ ተነካ ብላችሁ ስለዛ ፍትኛ ምን ጠይቃለን ረሱል መሐመድ የ9 አመት ልጅ ለአቅመ አዳም ያልደረሰች ጋር ግንኙነት ስላደረገ ከ11 ሴቶች ጋር በአንድ ሌሊት 11 ሴቶችን ስለተገናኘ ፍትህ እንጠይቃለን ፍትህ ለሴቶች ለ11 ሴቶች ፍትህ እንጠይቃለን ለ9 አመቷ ጫግላ ፍትህ እንጠይቃለን መልስ ነው አይደለ አዎ መከባበር ከራስ ይጀምራል ማንኛውንም እመኑኝ እቺታችን የተዋህዶ ልጅ ጥያቄ ጠይቃለች ቁርአኑ ላይ ተጻፈው እነሱ ማርያም አታማልድ ማርያም ሰው ናት ኢየሱስ ክርስቶስ ይሸናል ይጸዳዳል እያሉ ሲናገሩ እኛም ነብዩ መሐመድ ወይም ረሱል ለላህ የሚሉት በቁርአናቸው ላይ ተጻፈ 11 ሚስቶች ናቸው በአንድ ምሽት በአንድ ሌሊት ከ11 ሴቶች ጋር ተገናኝቷል ይላል ቁርአናቸው ላይ ስለዛ የነሱን እምነት ከፍ ያደረጉ የኛን እምነት ዝቅ የሚያደርጉ ከሆነ እኛም የተዋህዶ ልጆች ጫፍ እስከ ጫፍ መነሳት አለብን ኦርቶዶክስ ናት ይነሱባታል እኛ ግን ልጆቿ ቀኝን ሲመታ ግራህን ስጥያል ጭራሽ ማላገጥ ሽንታቸውን በመስቀላችን ላይ መሽናት አምጥተዋል መነገር አለባቸው ድምጽ እንሆናት ለህታችን በቃ እንበል የኢትዮጵያን ሙስሊም በቃ እንበላቸው ላይ የተዋህዶ ልጅ የለም አንቺ ግዚ ማለት ትርብለሽ ያንቺን ጥፋት ለመሸማፈን እሷን እያልሽ ነው ያንቺ ነው ጥፋቱ ዮኒ ልጅቷ አልሸፈነ
አንድ ጊዜ ባቢስ ራስ ተሰስከናል እሷ ማለት አለች ያለቻለችው አሲያስ ማለት እኔም ደግሞ ሲተት አለ ብላ ተናግራለች። ለማምለጥ አይደለም ይሄን መልሽ። እሷ ይኸውልሽ አማልክትም ማለች ምንም ማለት ሌሎቻችሁ ልጨርስ መልሽ። ይሄን እሷ አማልክትም ማለች ምንም ማለት ተሳሳተች አይደለ? በመጀመሪያ ከሆነ ማለት ነው አማልክት ካለች አማልክት ያልሽው ተሳስተሻል። አማልክት የለንም እኛ። አማልክት ማለት ጥንቁልና ነው፣ ባዕድ አምልኮ ነው ብሎ ማስተማር ያባት። ሁለተኛ ስለ አድኖ ከተናገረች ስለ አድኖ ማለት ይሄ ነው ብሎ መዘርዘር ሁለተኛ። ሶስተኛው ካልሆነም እንኳን ነብዩ መሐመድ ለኛ አናምነውም ቁርአንን አናምንም ብለሽ ብትናገሪ ሶስተኛ። ሶስት ነገሮች አሉ። አንቺ ግን ሄድሽው እነዚህን ሁላ ትተሽ ኖ ይነዋት እናንተ የምታመልኩት ደፋሪ ነው ሴሰኛ ነው እያልሽ ነው የገባሽው። ይሄ ምኑን ነው ያስተማርሽው? እስቲ ንገሪኝ፣ ምኑን ነው ያስተማርሽው? እሱ ጥፋት እንደሆነ ስድብ አይደለም ከሆነ ቆይ አንዴ ልጨርስ። ባቢ ማነች አይደለም አንተ ነው ያመንክ ያለው። እኔ እንደ አንድ ግለሰብ ነው ማወራው። በመለሽው መልስ በተሳሳተ መንገድ የገለሽው ነገር እንደ አንድ ኦርቶዶክስ እኔን አትወክኝም፣ ስህተት ነበር። ያንን ነገር አንቺ እንደተመቸሽ ተረድተሽው መመለስ መብትሽ ነው። የግለሰብ ሐሳብን ንግግርሽን ላከብር ይችላልው። እንደ አንድ ኦርቶዶክስ ግን ይዞ የመጣው ነገር እምነቴን መስመር የሚያስት እውነት ነው። በቃ የተጠየቀው ሌላ የመጣንበት መስመር ሌላ። አሁን ማሞ ሌላ መታወቂያ ሌላ ነው የሆነው። ሰንበድ የሆነ ነገር ስለተነሳ ለዛ የሚመጣጠን ምን እንከል ልንገራቸው ተብሎ የተዘጋጀ እንጂ ለማስተባበል የተደረገ መልስ አይደለም። ምናልባት ከኔ ባነሰ መልኩ እኔ ምንም የእግራቸውን እጣቢ ማላቀው መላከ መንክራት እዚህ ጋር አሉ። እሳቸውን ሰምቼ ማለት ምን ማድረግ እንዳለብን በትቺ እህቴ እኔ እንደ አንድ ወንድም የምነግርሽ እምነታችን የተሻለ የምናደርገው በመከባበር በመዋደድ ልዩነትን በማጥበብና እውነት ቃሉን በመናገር እንጂ መልስ በመመለስ አይደለም። እኔ ይሄ የግል አስተሳሰብ ነው። አባታችን ረጅም ሰዓት ቁጭ ብለዋል። እሳቸው እንዲያወሩ እድል እሰጣለሁ። ሁላችሁንም በኩል ፍቅር ወዳችኋለሁ። ቅድስት ኪዳነ ምሕረትዬ ለእምነትሽ ያለሽን ተጋድሎ አደንቃለሁ። ነገር ግን በተሳሳተ መንገድ እንድትሄጂብኝ አልፈልግም። እንደ አንድ ወንድም የምነግርሽ ቃሎቹን ብንማማር መልካም ነገሮችን እኛው ያወራን ብንመጣ ይሻላል ለሰዎች ከምንመለስ። ስለዚህ በእናንተ የተነሳው ጉዳይ ብዙ ሰዎችን መስመር አስቷል። እነዚህ አይነት መልሶች ደግሞ ቦታቸው አይደሉም። ለሁሉም ጥያቄ ለተባለውም ጥያቄ የሚመልሱ አባቶችም ቤተክርስቲያንም አለንና የሰዎች ላይ ሄደን ለማማሳከር ምን ሄደውን ነገር ብንተው ጥሩ ነው። እንድንመልስ ተገደናል። ለማንኛውም እኔም አንተም አንድ የተዋህዶ ልጅ ነን ስለነበረ ብዙ ነገርን ብለሃል። እንደ አንድ ወንድሜ ነህ። አመሰግናለሁ። ተገደናላት በይ ተገድጃለሁ በይ አንኛላልማ አስጨርሰኝ። በመሃል አትክተቺናኛን አስጨርሰኝ እባክሽ። እኛን አትክተቺ። አንቺ ነሽ የበለሽ። አንተ ላትገባ ትችላለህ። አውሮፓ ነው ያለው። የበለሰ የለም። ኦኬ ሌላ ሰው አለ እንዴ? ተገደናላት በያኛ ይሁን። በቃ ከኔ ጋር እናቁምና አባታችን አትጨምሪኝ። እኔንም ባቢንም ሌሎችንም አትጨምሪ። አባታችን ፍርዱ ባቢ ነገራት በሚገባት ራሷን ወክላት ምን መሰለህ እስኪ እኛን አስገቡን። እስኪ ከዚህ በኋላ ካንተ ጋር ማውራት አልችልም ዮኒ። ምክንያቱም ዮኒ አስጨርስ። በመሃል እኔ አንዴ አውርቼ አባታችን ይወላ ማንኛውም አንዴ እኛት በያ እኔን አትወኪኝም። አንቺ እኛት በይ ተገደናል አትበይ። እኛን አትወኪም። ራስሽን በይ። አልወክልህም። እኔ ዮኒ ይሄን ማለት መጣ አይደለም የሰራው ሲጀመር እኛ ተገደናል ስትይ የተዋህዶ ልጅ አንድ ነገር ልንገርህ። እኔ የክርስቲያናዊ ግዴታ ስላለብኝ እንጂ የሰራሁት አንተን ወይ ፓፒ ወንትናም ብዬ አይደለም። አሰላሙ አለይኩም ያ ጀማ። እንግዲህ ይሄን ሰሞን እንደሚታወቀው ረሱሉን ተሳደበች በሚል ያንዲ ልጅን ለማስያዝ ችክብ ቁልቁል እየተባለ ነው። ግን ነገሩ እንደሌላ ሆኗል። ልጅቷ ከመያዟ በፊት ክርስቲያኖቹ ወሬው እንዲናፈስ አደረጉት። ወሬው ተናፈሰ። እንዲህ ነው እናንተ አሉ። ብዙ አምታቱ። ስለ እምነት የሚያቀውም በክርስትና ዲያቆን የሆነውም ያልሆነውም ስንትን የቀርቻለሁ ካለው የሙስሊም ልጅ ጋር እየገባ ሲፈላሰፍባቸውም ቆየ። ሆኖም ግን አሁን ልጅቷ ደግሞ መታሊብ ላይ ቁጭ ብላለች። እኔ አንድ ክርስቲያን አይቻለሁኝ ሙስሊም ነኝ ብሎ እነሱ ጋር ገብቶ አብሮ የኛን ሰው ሲፈተፍት አው መድሪ እያለ ሲያምታታ ማለት ነው። ወላሂ ለአዚም። ስለዚህ
እስኪ እንግዲህ ካሁንም ምንድነው ዱባይ ያላችሁ ሰዎች ለምን አታሄዟትም? ለምን አትጠቁሟትም? ዱባይ ላይ በሎኬሽን ሆነ በምንም ሆነ መያዝ አይቻልም? እቺ ልጅ እዚህ ቲክቶክ ላይ ለራሱ መታ የምትቀመጥ ከሆነ ይሄ ቲክቶክ ወይት እንዳለች ማሳወቅ ይችላል። እንግዲህ ሀባይቢ እንደሰማችሁት ነው እቺ ሴት የተናገረችው። እኔ ዱባይ ነው ያለሁት ምንም አታመጡ ሙስሊሞች እያለች ሌላውም ክርስቲያን ወገኖቻችን ወደ ጦርነት እየቀሰቀሰች ነው። ዱባይ ላይ ያላችሁ እቺን ሴት ለህግ ማቅረብ አለባችሁ። ዝም ማለት የለብንም። በጣም 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 እያበዙት ነው። አሁን ቀይ መስመር ጥሰዋል። ያቺኛውም ባለፈው የተሳደበችው ወጣ ሚዲያ ላይ የተለያዩ ሰዎች ተይ አጥፍተሻል ሲባል አላጠፋውም ይቅርታም አልጠይቅም እሷ ነው መጠየቅ ያለባት እያለች ብዙ ነገር እየተናገረች ነው። ያ እቺ ልጅም ዝም ማለት የለብንም፣ ወደ ህግ መቅረብ አለባት። በጣም አስቀያሚ የሌለ ነገር ነው የምትናገረው። እኛ ኢሳ አለይሂ ሰላም አንሰድብም። ኢሳ አለይሂ ሰላም እንደ መልእክተኛ ነው እናከብረዋለን። መርየምንም እናቱን እናከብራለን። የሌለን ታሪክ ያመጣችሁ ሙስሊሞች እንደዚህ ናችሁ፣ ሙስሊሞች እኛን አምላክ እንደዚህ ትላላችሁ። እኛ በፍጹም እንደዚህ ነገር አንልም። ዲናችንም አይፈቅድልንም እንደዚህ አይነት ቃል እንደዚህ አይነት ነገር ለመጠቀም። እባካችሁን እንከባበር፣ እባካችሁን እንከባበር፣ እባካችሁን እንከባበር። ብንከባበር ይሻላል።